በጎቹ ፀጉራቸው በጣም ይረዝማል እና ያ የሚድበለበል ፀጉር በአይኔ በማዳበሪያ ተጠቅጥቆ አየሁት። ጭራሽ ለሽያጭ ላይ ያቀርበው ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የተወደዳችሁ የኡሙ ቢላል ቻናል ቤተሰቦች እንደምን አላችሁልኝ? ሰላም ናችሁ? ከኔ ሁሉ ሰላም ሁሉ መልካም ነው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት በየዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። እናም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ወደፊት አሪፍ አሪፍ እና ምርጥ ምርጥ የሆኑ ቪዲዮዎች እንደምንለቅላችሁ ከወዲሁ እንገልጽላችኋለን። ወደ ቻናሌ ቤተሰቦች እንግዲህ ዛሬ እናንተን ለእኔ ጥያቄ የሆነ ለእናንተ ደግሞ እንግዲህ የሚገርም ቪዲዮ ነው ማሳያችሁ ማለት ነው። ምናልባት አብዛኛዎቻችሁ ማለት በተለይ እንግዲህ ይሄን ነገር ትጠቀሙታላችሁ እና ይህንን አውቃችሁበት ነው ወይ የምትገቡት ወይስ የምትገዙት ብራችሁን የምታወጡት የሚለውን ነገር እናንተ ጥያቄ ነው ይዤላችሁ የመጣሁት። እኔ እንኳን በጣም ገርሞኝም ስቄያለሁ፣ አዝኛለሁ። ያዘውን ብሩ አላግባብ መጥፋቱ ነው። የሳኩት ደግሞ እንግዲህ ኖርማል ፀጉር ነው ተብሎ ፀጉራችሁ ላይ ሂውማን ሄር እንደውም ዊግ የምትቀጥሉ ሰዎች እንግዲህ ይህን አይታችሁ መፍረድ ትችላላችሁ። ለወደፊት ደግሞ ምናልባት ገንዘባችሁ እንዳታባክኑ ሊጠቅማችሁ ይችላል እና ይሄ ቪዲዮ እስከ መጨረሻው ድረስ ተከታተሉ። ወደ ቻናል ቤተሰቦች እንግዲህ እንደነገርኳችሁ ለወደፊት ምርጥ ምርጥና አሪፍ ብራንድ የሆኑ ቪዲዮዎች እለቅላችኋለሁ። ኢንሻአላህ በቅርብ ወደ ሀገር ቤት መመለስ አይቀርም። እስከዛሬም የጠፋሁበት ምክንያት ትንሽ አሞኝ ስለነበረ ያው በዛ ምክንያት ነው የጠፋሁት ማለት ነው። ውድ ቤተሰቦቼ እንግዲህ ነገሩ እንዲህ ነው። የሆነ አጋጣሚ ዞር ዞር ስል የሆነ ቪዲዮ አገኘሁኝና እሱ ቪዲዮ ምንድን ነበረ? እሱ ምንድነው ዞር ዞር ስል የሆነ ቪዲዮ አየሁ ማለት ነው። ያ ቪዲዮ ምንድነው? በማዳበሪያ ሙልት ያለ ልክ አገር ቤትኛ በልጅነታችን በግ ስንጠብቅ ክረምት ሲሆን በጎቹ ፀጉራቸው በጣም ይረዝማል እና ሲረዝም ሲተኙበት ከበጠጣቸው ጋር ሲያያዝ ይልኮለኮላል፣ የሆነ ይድበለበላል ማለት ነው። እና ያ የሚድበለበል ፀጉር በአይኔ በማዳበሪያ ተጠቅጥቆ አየሁት ልበላችሁ አላውቅም። ልክ ያንን ነው የሚመስለው እና እኔ ደግሞ ምን ሊያደርገው ነው? በቃ ቆሻሻ ሊያቃጥለው ነው ወይስ ምንድን ነው ብዬ በጣም ተገርሜ ሰፍ ብዬ ሳይ ያንን ፀጉር እንዲህ እያበጠረ እያዘጋጀ ጭራሽ ለሽያጭ ሊያቀርበው ይዞት ብቅ አላለም ሰውየው። እኔ በጣም ደነገጥኩኝ። ወይኔ አልኩኝ። በቃ ወይኔ አብዛኛውን እህቶቼ የዊግ ብለው ያጌጡበታል። አሁን እንደዚህ ከማዳበሪያ እንግዲህ ከቆሻሻ ውስጥ የተነሳ ነው የሚመስለው። በነገራችን ላይ ቪዲዮውን አሳያችኋለሁ እና ከቆሻሻ ውስጥ የተነሳ ነው የሚመስለው። በጣም ገረመኝ እና በጣም ልብ እያየሁት ከሚገርማችሁ በጣም ነው እየተጠቀለለው። ልክ ያኔ ቪዲዮውን አሁን አሳያችኋለሁ። ልክ እንደዚህ ሆኖ እየተርኮለኮል ነው። እያንዳንዱ እንደዚህ በሀባ ይወጣል ማለት ነው አንዳንድ ፍሬና እኔ በጣም ገረመኝ፣ ተገረምኩኝ። አመጣው የሆነ እንጨት ውስጥ እንደዚህ ያደርገዋል፣ ይፍቀዋል። ከዛ ፀጉር ኖርማል ፀጉር ይመስላል ማለት ነው። እኔ የሚመስለኝ እኮ እስከዛሬ ድረስ የፈረስ ፈረስ አገራችን መቼም ፈረስ አላውቅም እንዳትሉኝ እና እንዳልገረም የፈረስ ፀጉር ከኋላ ጅራቷ ከረዘመ ወይም እዚህ አንገቷ ላይ ያለው ፀጉር ከረዘመ ይቆረጣል እኛ ሀገር ጋር። እሱ ይቆረጥና ክረምትን ለበግ መጠበቂያ ጅራፍ ይፈተልበታል። እኔ እንደዛ የዛ ፀጉር ነበር የሚመስለኝ። ከዛ አያለ ዝም ብዬ ቪዲዮ ፈጥጬ ሳይ ለካ ይሄን እንደዚህ የሚለበሰው ፀጉር ሂውማን ሄር ነው ወይ የሚባለው ፀጉር ነው እያስተካከለ ያለው። በጣም እንደነገጥኩኝ። ለካ ህዝቤ ከሜዳ የወደቀውንም ቆሻሻውን ምንም እያነሱ ነው እንዴ ዊግ ነው እያሉ ሂውማን ሄር ነው እያሉ የሚሸጡላችሁ ብዬ በጣም ተገረምኩኝና በነጭ ማዳበሪያ ሙሉ በኩንታል ሙሉ ነው ጥብቅ አድርጎ ይዞ የመጣው። አጠር ያለ ቪዲዮ ልጋብዛችሁና ልምጣና ከዛ የእናንተን ሀሳብ አስተያየት እንግዲህ ትሰጡበታላችሁ። እስኪ ዳይ ወደ ቪዲዮ
ተመልከቱ ያ ጀማ እንዴት እንደሚያደርገው ዝም ብላችሁ ተመልከቱ። ዝም ብላችሁ በጣም ነው የሚገርመው። በጣም ይገርማል። ከባድ ነው እና ለማንኛውም ይህን ይመስላል ቪዲዮ። በቃ እኔ የምር ዊግ አትልበሱ ይቅርባችሁ፣ ማኔር አትልበሱ ይቅርባችሁ። እንደዚህ ከየት እንደሚያመጡት እኮ ወይ ከሞተ ሰው እኮ ሊሆን ይችላል። በእርግጥ ህንድ ላይ ህንድ ሀገር ውስጥ የሞተ ሰው ጸጉር ያው እነሱ የሞተ ሰው ያው በእንጨት ነው የሚያቃጥሉት እና ያው ወደ ማቃጠል ሲወስዱ የሞተውን ሰው ጸጉር ነቅለው እንደሚያስቀሩ የሆነች አንድ ህንዳዊ ሰውዬ የምሰራበት በፊት ማለት ነው የምሰራበት ቦታ ላይ የሆነች ህንድ ነበረች ትነግረኝ ነበረና የሞተ ሰው እኛ በእንጨት ነው የምናቃጥለው ምናምን እያለች ትለኝ ነበረና እኔ በጣም ነበር የምገረመው። የሞተ ሰው በእንጨት ነው የሚያቃጥሉት፣ ከዛ የሞተውን ሰው ጸጉር ቆርጠው እንግዲህ ወደ ብር ያውሉታል ማለት ነው ህንዶች። እና እነሱ በእርግጥ ብዙ ሲስተም አላቸው፣ የማይጠቀሙት ሲስተም የለም። እና እኔ የህንድ ጸጉር እንደዚህ ተኮልኩሎ ከዛ በጣም እንግዲህ የቆየ ሊሆን ይችላል። በዛ ላይ ጸጉራችሁን ፎረፎር ሊያመጣባችሁ፣ ሀሲስያ ሊያመጣባችሁ ይችላል። የጸጉር አላርጂክ የራስ አላርጂክ እንዳይሰጣችሁ እና ይህን ነገር አይታችሁበት አስባችሁበት ብራችሁን ብታፈሱ ጥሩ ነው። ጥሩ ነገር ላይ ብታውሉ ብራችሁን ወይ ለተቸገረ ሰው ብትሰጡ ባይ ነኝ እኔ። እንዳትቀየሙኝ በጣም ስለተገረምኩ ነው። የምር ቪዲዮ በጣም ይገርማል፣ በጣም ማለት ነው። እና እኔ አላውቅም የሰው ልጅ በዚህ ልክ ኧረ የዊግ አፍቃሪ የሆናችሁ የሂውማን ሄር አፍቃሪ የሆናችሁ ጉዳችሁን ብቻ እኔ ጉዳችሁን ልታዩ ነው ቪዲዮ ያመጣሁላችሁ። እና ለማንኛውም ወደ የቻናል ቤተሰቦች ቪዲዮ አላስረዝምባቸው። ይህን ቪዲዮ የምታዩ እህቶቼ ወንድሞቼ፣ በዚህ አጋጣሚ ምናልባት የዩቱብ አካውንታችሁ ችግር ውስጥ ያለ እንዲሁም የጉግል አድሰንስ ችግር ያለባችሁ በጣም ለተቸገራችሁ እህቶቼ የኔን አካውንት ያስተካከለልኝ ልጅ አለ እና በጣም ምርጥ ልጅ ታማኝ ልጅ ነው። እሱ ያስተካክልላችኋል ማለት ነው። በጣም አሪፍ ልጅ ነው። ወላሂ ታማኝ ነው፣ ቃሉን ጠባቂ ነው። ዛሬ ብቻ ሳይሆን የዛሬ 5 ዓመት አካባቢ በኮሮና ውስጥ ጀምሬ ነው ሌላ ዩቱብ ቻናል ነበረኝ እና እሱ ራሱ ሆነ ያደርገልኝ እሱ ነበረ። አሁንም አድሰንሴንም ሁሉ ነገር ፓስፖርቴን ሁሉን ነገር እያስተካከለልኝ እሱ ነው። እና ማግኘት ከፈለጋችሁ ከዚህ ቪዲዮ ስር ያለው ሶስተኛ ላይ ያለው ቪዲዮ የዩቱብ ቻናሌን እሸጣለሁ ብዬ የሰራሁት ቪዲዮ ላይ ስልክ ቁጥር ያለ ዋትሳፕ ላይ ማናገር ትችላላችሁ። የዩቱባችሁ ችግር ይፈታላችኋል ማለት ነው። ውድ ቤተሰቦቼ እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ወይ ትማሩበታላችሁ ወይ ትገረሙበታላችሁ። እና ሰብስክራይብ ማድረጋችሁን አትርሱ። አዲሶች ላይክ ማድረጋችሁን አትርሱ። ነባሮችም እንግዲህ እንደተለመደው ሀሳብ አስተያየታችሁን አስቀምጡልኝ። መልካም የስራ ጊዜ ይሁንላችሁ። በሌላ ቪዲዮ እንገናኛለን።